እሺ እማ ሌላ ጥያቄ ሰባቱ ልጆች የተወለዱት የሞቱት እና የተቀበሩት እዛው አገር ቤት ነው? ገጠር ነው። እዚህ አዲስ አበባ ሳይመጡ ማለት ነው? አዎ። አሁን ሲስለችኝ ተማሉ ኑር ተማሉ። እንዴት ሊሞቱ ቻሉ? በምን ምክንያት? ማለት ያው ቀድር ነው በእርግጥ ግን የተለየ ነገር ነበረው? ምንም በሆዴሜ አልሞቱም። ተፈጥሮ 7 ወር 6 ወር ግማሻቸው በእግር ግማሻቸው በዳድም ግማሻቸው ቁጭ ሲሉ ግማሻቸው ሳያድጉ ነው ማለት ነው? ሳያድጉ ነው የሞቱት? ሳያድጉ ትልቅ ህንዲ ግማሻቸው በዳድ ግማሻቸው በእግር ግማሻቸው ያው አራሶኝ የሞቱ ሁለቱ አራሶኝ የሞቱ ሌሎቹ እንዲ በእግር እንዲ ያሉ ነው የሞቱ። እሺ ያደገው ማን ነው? ከርስ ያሁኑ ማን ይባላል? ነጃ ጀማል አሁን ያለው ልጆ ማለት ነው? አሁን የሞተው ማለት ነው። 8 ተሱ በገጠር 7 ተሱ 8 እሱ ለማንታ ስለሆነ ቀርቶልኛል ብዬ ተደስቼ ይዤ ሸሼው አዲስ አበባ አባቱ ያለበት ቦታ። ትዳር ይዞ ነበር። በትዳሩ ውስጥ ስንት ልጆች ወለደ እሱ? የእርሶ ልጅ ማለት ነው? የእርሶ ልጅ ነው። በትዳር ያዘ። ስንት ልጅ ወለደ? የወለደው 2 ወልዷል። ተባለቤቱ 3 ተኔ 4። አንድ ላይ ነበር የምትኖሩት? አንድ ላይ ለነማ አለን ለሱማ ነበረው አንድ ላይ ነበር። አሁን እንትን የእርሶ ልጅ የነጃ ባለቤት ከእርሶ ጋር ነው ያለችው? አለች። ሀዋ ትባላለች። 2 ልጅ አላት? 2 ልጅ አላት። በእርሶ ልጅ የወለደችው ማለት ነው? አዎ። አሁን ቤት ውስጥ ከእርሶ ጋር ያለችው በህመም ምክንያት አለች የተባለችው እሷ ናት? አዎ። ቀደም ብላ የታመመ 2 ወር ይዛለች። እሷ ተታመመች። እሱ የድንገት ነው የሞተ። ምንድን የእሱ የሞት ምክንያት ምንድን ነው? ማለት ህመም ነበረው? ህመም ብዙም አልነበረው። በታመመበት በ4 ቀን ተቀበረ። ከእሱ ጋር 8ኛ ልጆ ማለት ነው የሞቱ ማለት ነው? 8 በገጠር 7 ተሱ 8 ልጆችን አጡ። አዎ። መቼም አላህ አለ። ቀድር ነው እሱማ። አብሽሩ። አሁን የልጆ ባለቤት አለች? ሀዋ ትባላለች። ልጆችም 2 ልጆች አሉ። እድሜያቸው ስንት ይሆናል ልጆቹ? የልጆቹን ልጆች አሁን 2 ልጆች አሉ። እድሜያቸው ስንት ይሆናል? አንዱ 4 ዓመት ይዟል። እሺ አንዱ 6 ዓመቱ። ምንድነው በምን እየሰራችሁ እንዴት ነው እየኖራችሁ ያላችሁት? ቃሪያ ኬንቴሪ መጥቼ በቀን 40 ብር አውጥቼ ባጃጅ ቃሪያ ጎመን ዘር የሆነ ነገር ያገኘው ነገር ችርችሬ ነው ተቀመጠው። ሎሚ አንዳንድ መች ነው ይሄን ስራ የጀመሩት እርሶ? መች ነው የጀመሩት ይሄን ስራ? ስራ የጀመርኩማ አዲስ አበባ የመጣው ጊዜ እንኳን ተባለቤት ያለ የነበርኩ ጊዜ ይሄ አዲግ ነው ምንድነው የገባ ጊዜ በ83 ነው የጀመርኩት ስራው። ምን ቃሪያ መሸጡ ነው ወይስ ሌላ ስራ ነው? ሁሉንም ቃሪያ፣ ሂጣን፣ የሆነ ነገር የሆነ ሽቶ፣ የሆነ ከረሜላ በ83 የጀመሩ እስካሁን እየሰሩ ነው ይሄን ስራ? እስካሁን አለሁበት ነው። 30 ዓመት ማለት ነው ቢያንስ? በቃ ያለው ተገጥሮ መጣው እንደዚህ ነው። 30 ዓመት ነው መጣው። ጉድ ልጆት ይሰራ ነበር? አልነበረውም ስራ። ዝም ብሎ ዳለቲ ፉሪ ምናምን ዊሎ ዝም ብሎ ይገብ ነበር። ምን ያግዞት አልነበረም? ማንም አለ አላህ በስተቀር ይሄ አላህ አለ። እርሶ ህመም ነበሩበት? ያመኛል። ኦፕራሽን 5 ጊዜ ሆኛል አላልኩ? በዛ የልጆቹ በሽታ በሆዴ እንጨት ሎ መገልኩ። በቃ ትልማግል በቃ 5 ጊዜ ተደርጋለሁ። እንኳን ባለፈ አሁን 4 ዓመት ነው 3 ዓመት ነው። ማክሰኞ አደርጉኝ ዘውዲቱ ማለት ማክሰኞ አደረጉኝ። ሰኞ ሮብዬ ሐሙስ ጨመሩልኝ። እሱ ጎዳ ኦፕሬሽን 2 ጊዜ በሳምንት ውስጥ በቃ ከዚህ ፊት እንደ 3 ጊዜ ተደረጋለ። 5 ኦፕራሽን ተደረጋለ። እኔ በሰውነቴ አልጥልም። ምንድነው ህመሙ የነበረው? ማህፀን ኢንፌክሽን? ማጠኑም ሆነ ሰውነቴም በቃ ሆዴ ሁሉ ጊዜም በቃ በአመት የካቲት 1 ሆኛለሁ። ጋንዲ 2 ዘውዲቱ 2 ሆኛለሁ። ይሆንኩ ነው። ልጆትስ አሁን የነጃ ባለቤት እሷም ህመም ላይ ነው ያለችው አይደለ? አሁንም ህመም ላይ አለች። ምንድነው የሚያማት ህመሙ? አንድ ጊዜ ጉበት ትባላለች፣ አንዳንድ ጊዜ ሱካሩም ይባላል። ያው የተመረመረች ነው የሄደች ነው የመጣች ነው። ምንም አልዳነች። እንደተኛች ነው ያለች። ግን በቅድማ ውሳኔ የታመመች ነበር። እስካሁን አለች። 2 ወር ይዛለች። ስራ አሁን በቀን ስራ ስንት ያገኛሉ ሲሰሩ? እርሶ? ምን አገኛለሁ? ለቀን ለዳቦ ለመሳፈሬ
ለቀን ለልጆቼ ዳቦ ይዤ ለመግባት ምን አገኛለሁ? ቃሪያ ቸርችር ቤቱን ዋልኩ ምን አገኛለሁ በማለቱ ነው እንጂ ንግድም አልነበረም። ለቤት ተዋልኩ ያው የባስ ሀሳብ አቃጠኛልባት ተሳፍሬ በቀን ቀን 40 ብር አውጥቼ ወጥቼ ለቀን ቀን ዳቦ ለቀን ቀን ከሰል ያው ለመኖር ለልጁ አጋዥ ነው ብዬ ነበር። እሱም በቃ ጣለኝ። ብቸኛ ነው። አብሽሩ አብሽሩ እማ። አሁን በምን ሁኔታ ላይ ነው ያሉት? ያለው ያው ባላ በሰው በረካ ነው። አንደንደ ለቅሶውንም ሰው ነው ያዘልኝ። ለቅሶውንም ሰው ነው ጎረቤት ነው ያዘልኝ። ምንም ዘመድ አንድ ነገር ቡና የቡና አምጥቶ ትሮርኝ ሩቁ ለቅሶ በመጠበቅ በሱ ለቅሶ ታዘ። በኪሱ 5 ሳንቲም አልነበረም። ዝም ብሎ እንደኔ ነው ይሎ ይገብ ነበር። አላህ ተዛም ተከታተለው። አሁን ሕክምና ማድረግ ይፈልጋሉ እርሶ? ይፈልጋለሁ። ቤትስ በምን አይነት ሁኔታ ነው? ተከራይተው ነው ያሉት? ተከራይቼ። በስንት ብር? በስንት ብር? 800 ነው ምልከፍ በወር 800። የት አካባቢ ነው? ዳሊት ወደ ውስጥ ጨፌ የሚባል አላልኩ? የመጨረሻ ዳሊት የመጨረሻ ቤት ያው ተለያይ ይሻለኛል ብዬ ትንሽ አትርፋለሁ ብዬ ወደ ውስጥ ነው የገባው። ወርጂና ኦሮሞ ነው ቦታ ያለበት። ከ3 ልጆች ጋር ይኖራሉ ማለት ነው? አዎ 3 ልጆች። ከልጆ ባለቤትና ከ2 ልጆቹ ጋር። አብሽሩ። አሁን ምግብ ማን ነው የሚሰራው? ተተገኘ ጎረቤት ይሰራልኛል። ተተገኘ የሚሰራ ተተገኘ ጎረቤትም ይሰራል። ጎረቤት ሁሉም ያለው ሳይሰራም ውሎ ያድራል ማለት ነው? አዎ ማይሰራም ቀን አለ። ጎረቤት የሰራው ቡናው ምናምን አጠገባችን እስካሁን ነው። ተሞተ 2 ወር ሊሆን ነው። በቃ አልሞላም። 2 ወር ሊሆን ነው? አዎ አልሞላም። 3 ሳምንት። ማን ከሞተ? ነጃ